ሰላም እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ጾሙ እንዴት ነበረ? ለመላው የኦርቶዶክስ እምነት አማኞች እንዲሁም የካቶሊክ እምነት ተከታታዮች በአጠቃላይ ይህንን በዓል ለምታከብሩት ሁሉ መልካም የፋሲካ በዓል እንዲሆንላችሁ እመኛለሁኝ። ጾሙም የድህነት፣ የሰላም፣ የፍቅር፣ የጤና ያድርግልን። የጾምነው ጾም የመፋቀር ይቅር መባባሉ ይቀጥል ከጾሙ በኋላም እያልኩኝ ዛሬ እንግዲህ እንደምታዩት ለየት ባለ ቪዲዮ መጥቻለሁኝ። ምንድነው ዛሬ ይዤላችሁ የመጣሁት? ይህንን እስቲ ስንቶቻችን እናውቀዋለን? እንዝርት ይባላል አይደለም? እንዝርት እንግዲህ በአገራችን ያው በሌላም አገሮች ሊኖር ይችላል አላውቅም። እኔ ግን በኖርኩበት አካባቢ በኢትዮጵያ እናቶች በዚህ የምታዩትን ጥጥን በመፍተል ማለት ነው፣ በዚህ በእንዝርትን በመጠቀም ይፈተላል። ከተፈተለ በኋላ እንግዲህ ልቃቂት ሆኖ ለተለያዩ አሁን በዓልን ደመቅ የሚያደርጉን አልባሳቶች የሚሰሩት ከዚህ ከምታዩት ጥጥ ተፈትሎ፣ አሁን እንኳን በእርግጥ የእጅ ፈትል ውድም ነው፣ እንዲሁም በቀላሉ አይገኝም። በአጋጣሚ ነው ይሄ ሽሮ ሜዳ አካባቢ ልጅ ስለሆንኩኝ ለእንደዚህ አይነት ሙያዎች ቅርብ ነኝ እና ይሄ ጥጥ እውነት ለመናገር ይሄ እንኳን እኔ ዝም ብዬ እዚህ ከፋርማሲ ገዝቼው ነው ለቁስል ለአንዳንድ ነገሮች የሚጠቀሙበትን ጥጡን ማግኘት ስላልቻልኩኝ ማለት ነው። የሀገራችን ጥጥ ግን የተፈለቀቀም የሚሸጥ አለ በላስቲክ ታሽጎ፣ እንዲሁም ደግሞ ሳይፈለቀቅ ከነፍልቃቂቱ ይገዛና ከመርካቶ ይለቀማል። ቆሻሻዎቹ ይለቀማሉ። ከዛ በኋላ ይፈለቀቃል። ተፈልቅቆ ከዛ በኋላ ይፈተላል ማለት ነው። ፈትል የእናቶቻችን ሙያ በጣም በእውነት ግን እኮ ትልቅ ሙያ ነው ይሄ ነገር ማሰብ ያለብን ማለት ነው። እነዚህ አሁን ውብ ሆኖ የምናያቸው አበሻ ቀሚሶች የበዓል ቀን አድምቀውን በየቴሌቪዥኑ አሁን ደግሞ እድሜ ለሶሻል ሚዲያ በየሶሻል ሚዲያ በተለያዩ የሶሻል ሚዲያ ገጾች በኢንስታግራም ላይ በብዛት ፎቶዎች የበዓል ቀን እንኳን አደረሳችሁ እያሉ ብዙ ሰዎች የምንፖስታቸው ፎቶዎች የበዓል ቀን የሚለበሱ የተለያየ የሀገር ባህል ልብሶች የዚህ ውጤት ናቸው። እንዲህ ሲታይ ሁልጊዜ ምን ይባላል፣ ሙዚቃ ወይም ደግሞ ማንኛውም መዝሙርም ሊሆን ይችላል ሲሰማ ደስ ይላል። ነገር ግን ከበስተጀርባ ብዙ ስራ፣ ብዙ ልፋት፣ ብዙ ድካም አለው አይደለ? አበሻ ቀሚሶቻችንም እንደዚህ በአሁኑ ሰዓት እንኳን በእርግጥ ከጀርባ ላሉ ሰዎች ጥሩ ዋጋ እየተከፈላቸው ናቸው ብዬ አስባለሁኝ። ምክንያቱም እኔ በአጋጣሚ ሆኖ እንግዲህ ወደዛ ሙያ ቀረብ በሚል አካባቢ ነው እድገቴ። ሽሮ ሜዳ ይታወቃል በነጠላ ሰዎች ነጠላ ለመግዛት፣ ጋቢ ለመግዛት፣ ሀበሻ ቀሚስ ለመግዛት እስቲል ነው የተለያየ ቦታም ቢኖርም ግን ሽሮ ሜዳ በአንደኝነት ደረጃ እስካሁን ድረስ የአንደኛውን ደረጃ ይዟል ማለት ነው። እና አያለሁኝ ከመነሻው ጀምሮ እስከ ውጤቱ ድረስ አይቼ ነው ያደግኩት ማለት ይቻላል። እንዲህ ተፈትሎ ልቃቂት ተሽጦ ልቃቂቱ ተደውሮ የሚደወር አለ። ቆይ እሱንም አንድ ቀን እንትን እለዋለሁኝ። ይደወራል። ከዛ በኋላ ሸማ ይዘረጋል። ሸማው ላይ ይወረወራል። ተወርውሮ ያሸማ ያኩታ ይሁን ጋቢ ይሁን ነጠላ ይሁን ቀሚስ ይሁን የሚሰራው የሸማ ውጤቱ ማለት ነው። ከዛ በኋላ አምሮ ተውቦ የተለያዩ ሱቆች ቦሌ፣ ከቦሌ ውጭ ሀገር ድረስ በአሁን ሰዓት በተለያየ ቦታ ለገበያ ላይ ይውላሉ። ውበቶቻችን ናቸው ማለት ነው። ግን ሰሬታቸው ከዚህ ይነሳል ማለት ነው። ትላንትና የተዋብነበት አበሻ ቀሚስ መነሻው ይሄ ነው። በእርግጥ አሁን የእጅ ፈትል ጥበቦች ውድም ናቸው፣ እንደዚህ በቀላሉም አይገኙም፣ ጊዜም ይወስዳሉ። ያው
ሁልጊዜ ሃንድ ሜድ የሆነ ነገር ጊዜ ይወስዳል። አሁን ይሄ ምንድነው የማሽን አለ አይደለ? የማሽን ፈትል ያልሆኑ ደግሞ አሉ፣ እንደነ ሳባ ምናምን የምንላቸው ማለት ነው። ፈትል ያልሆኑ አሉ። የእጅ ማለት ያው የእጅ ሙያም ቢሆን ከማሽን ጋር ታግዘው ደግሞ የሚሰሩ የሀበሻ ቀሚሶች አሉ። በእርግጥ ደግሞ ሙሉ ለሙሉ በእጅ ደግሞ የሚሰሩ ደግሞ አሉ ማለት ነው። ስለዚህ የዚህ ውጤት ነው ማለት ነው። እና ምን ያስደስተኛል ከዚህ ከፈትል ጋር ተያይዞ እናቶቻችን ምን ያደርጋሉ? ቡና ይፈላል። እየተፈተለ ብዙ ውይይቶች ይካሄዳሉ ማለት ነው። እናቶቻችን ይመካከራሉ፣ የአንዳቸውን ችግር ይቀርፋሉ፣ መፍትሄ ይሰጣጣሉ ማለት ነው። እና ቀላል አይደለም፣ ቀላል እንዳይመስላችሁ። ማህበራዊ ህይወቱን ያጠናክራል። እንዳሁኑ ሁላችንም የምናውቀው ነገር ነው። ያው በስልክ ተጠምዶ ሰው ማለት እዛው አንድ ቤት ውስጥ ሆኖ መራራቅ አለ አይደለ? ያኔ ግን ጎረቤት ተጠራርተው ቡናቸውን እየጠጡ ጥጣቸውን እየፈተሉ እየተመካከሩ ስለ ልጆቻቸው ያው በሰዓቱ ላንወደው እንችላለን እኛ በቃ የከሌ ልጅ እኮ አይቀርም እኮ የከሌ ልጅ እኮ እንደዚህ ስለማይቀር እሱ ዲስከሽን ሁላ ይካሄዳል ማለት ነው። እና ይኸውላችሁ እዩት ልቃቂቱን። ያው ዛሬ አይደርስም። ጎበዝ ነኝ፣ ጎበዝ ፈታኝ ነኝ፣ ጎበዝ ነኝ፣ ሙያ አለኝ ማለት ነው። ሙያ ነው ፈትል። ትምህርት ቤት ልክፈት እንዴ? ይኸውላችሁ በጣም ብዙ ልፋት እኮ ነው። ለነጠላ ደግሞ ነጠላ ይቋጫል፣ ተቋጭቶ ይሰፋል። የኛ የሀገር ባህል ልብስ እኮ እንደዚህ ቀላል እኮ አይደለም። አንዳንዴ ዋጋው ሲወደድ ያው ድሮ በጣም ብዙ በቃ ሽጠው እኔ የማውቃቸው አሁን ሸማኔዎች ምናምን ይዘው የወጡና ነጠላቸውን ሽጠው ለዕለት የሚሆን ምግባቸውን ገዝተውበት የሚገቡት ነው። አሁን በእርግጥ እግዚአብሔር ይመስገን በጣም በከፍተኛ ደረጃ ህይወት ለዋጭ ስራ ሆኗል። ዋጋውም ያነሰ ስለነበረው ስራውንም አያከብሩትም ነበረ አንዳንድ ሰዎች። አሁን ግን ስራው በጣም የሚከበር ተከብሮ ስራው ሰሪውን የሚያስከብር ነውና የራሳችንን የባህል ስራዎችን ማበረታታት አለብን፣ ማጠናከር አለብን ለማለት ነው። እንግዲህ ይኸውላችሁ ምርጥ ፈታኝ ነኝ። በዓል እንዴት አለፈ? እንግዲህ በያላችሁበት ጥሩ በዓል እንዳሳለፋችሁ ተስፋ አደርጋለሁኝ። ያው የሰው ልጅ ብዙ ነገሮች ተለዋዋጭ በህይወት ላይ ተለዋዋጭ ገጽታዎችን ነው የምናንጸባርቀው። ማለት ደስታ አለ፣ ሀዘን አለ። ደስታ እንዳለ ሁሉ ሀዘን አለ። መወለድ እንዳለ ሁሉ ሞት አለ። ጤናነት እንዳለ ሁሉ መታመም አለ። ነፃነት እንዳለ ሁሉ መታሰር አለ። ሁሉ ነገሮች እዚህ ምድር ላይ ያሉ ነገሮች ሁሉ ተቃራኒ ነገር አላቸው፣ ተቃራኒ ጎን አላቸው። ለማንኛውም በዚህ በዓል በህመም ላይ ያሳለፋችሁ እግዚአብሔር ጤናችሁን ይመልስላችሁ፣ ጤናችሁን ይስጣችሁ። በእስር ላይ ያላችሁ፣ በእስር ላይ ያሉ ቤተሰቦቻችሁ እንዲሁም የታሰራችሁ ሰዎች በቅርቡ ተፈታችሁ ከቤተሰቦቻችሁ ጋር ተቀላቅላችሁ ደስተኛ ህይወታችሁን ተመልሳችሁ እንድታገኙ እመኛለሁኝ። ወደማይቀረው ዓለም ቀናችሁ ደርሶ ለሄዳችሁ ደግሞ እግዚአብሔር በቀኙ ያኖራችሁ፣ ነፍሳችሁ ነፍስ ይማር እላለሁኝ። ለተጎጂ ቤተሰቦችም መጽናናትን መጠንከርን እመኛለሁኝ።
እንደዚሁ ደግሞ አዲስ ወላጅ ለሆናችሁ አዲስ ልጆች ወደዚች ዓለም ለመጣችሁ ደግሞ ጥሩ የእድገት ዘመን እንዲሆንላችሁ እግዚአብሔር ልጆቻችንን በሰላም በጤና እንዲያሳድግልን እመኛለሁኝ። ያ ሁሉ ነገር ያው ተቃራኒዎች አሉት። ሁሉም እንዳመጣጣቸው እግዚአብሔር ያንን የሚያስችል አቅምና ጉልበት እንዲሰጠን እመኛለሁኝ። በዚህ አጋጣሚ በጣም ያሳዝናል። የጀርመኑ ልጅ ትላንት በሰማነው መሰረት ህይወቱ አልፎ ተገኝቷል። እግዚአብሔር ለወላጆቹ መጽናናትን እመኛለሁ። ከባድ ነው። ጠፍቶ ሲፈለግ የነበረው ማለት ነው። አብዛኞቻችሁ ተከታትላችሁት ሊሆን ይችላል። እግዚአብሔር መጽናናትን እመኛለሁኝ። ለዛሬ ይህንን ይዤ የመጣሁት እንግዲህ ስሙ ለጠፋባችሁ አስታውሻለሁ ብዬ ተስፋ አደርጋለሁኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ቻው፣ ሰላም ሁኑ። መልካም በዓል ይሁንላችሁ።